ምን ነው ዛሬ የተናደድሽ ትመስያለሽ እንደውም አሁን ተረጋግቼ ያገኛችሁኝ ምን ነው ምን ተፈጠረ አረ ተውኝ በሰላም ከቤት ወጥቼ ገበያ ላይ ቦርሳዬን አይዘርፉኝም ምን ተያዘ ታዲያ ማን ብለው ይይዙታል እኔ ራሱ እኮ አላየሁትም ሰላቢ ይሁን ምን ብዙ ብር ይዘሽ ነበር አዎ አወጣጤ ማበርበሬ ልገዛ ነበር ስልክም ይዘሽ ነበር አዎ ቦርሳውም ደግሞ ውድ ነው አዎ ምን ይደረጋል በቃ አጋጣሚ ነው አይ ማዘሮች አዎ ምን ይደረጋል አጋጣሚ ነው አሁን በዚህ ጊዜ ራሱ እኮ ብር መዘረፍ ከባድ ነው መሞት ይሻላል አጋጣሚ ነው ብቻ አይ አሁን ባለቤትሽ ራሱ ሲሰማ ምን ሊሆን ለታናድጂ ነው የፈለግሽው ወይስ ምንድነው አጋጣሚ ነው ብቻ አጋጣሚ ስልኩ ላይ ራሱ ያሉ ያ ሁሉ የሰው ስልክ ቁጥሮች እኛ ሁሉ ፎቶዎች አጋጣሚ ነው ብቻ አጋጣሚ ጎረቤት ነኝ ልጅሽ እንዴት ነው የቱ ወይ ለካ ሁሉም ሱሰኛ ናቸው አሁን እኮ በዚህ ጊዜ አንቺ መጦሪያ ጊዜያቸው ነበር አጋጣሚ ነው አስበሽዋል በሰላም አርፈሽ ቤትሽ ተቀምጠሽ ወይ ለቤትሽን ፈረሳለ በቀሉ አጋጣሚ ነው መጦር ቀርቶ ቤት ባይኖርሽ ኖሮ አረ በቀሉ አጋጣሚ ነው አጋጣሚ ባልሽም ሌላ ሚስት አለው ተባለ አረ ባለ በቀሉ ነው በፈጠረሽ አረ አጋጣሚ እኮ ነው እንደው ስንትስ ልጅ ይኖረው ይሆን አይ አይድል ምናልባት 7 ምናልባት 8 ምናልባት 9 በአጋጣሚ 100 በቃ ማለፍልፍ ያለሽ መጀመሪያ አታዩ ልሰጥሽ ነው أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ባይስ ግን ትችላለህ ማበድ እኮ ካንተ ያምርብሃል የምረዛ የቪዲዮ የኔ ባልና አርሰናል ክለቡ አንድ ናቸው መጀመሪያ ላይ ብቻ ነው ፉን ነው መራራጭ ነው ፉን ምንት ከዛ በኋላ የለም ነው አሃ ደበደቡ ትችላላችሁ ላይፍ አይከብድም እነዚህ ወደድኩሽ ይለኛል አካል የስነድ እኔ ምን አገባኝ ብዙም ከዚህ ጋር ጻባይ መቸኝም ለማንኛውም ያንቺን እድል ሌላ ዙር አይተውት ይችላል እኔ እንጃ ሁሌ እኔን ስታይ ወይኔ ካያ ምናምን ያለሽ አለቀልህ ፊትሽ ተፈካ ይላል ካያ መጣልህ ኖ ሻርሎኒ ስጣልኝ በቃ ፈልግ ወሬት መንቀጥቀጥ እኔም ወድሻለሁኝ አገኘህ ካያ ተገኘክ እኔ ምን ልርዳሽ ምን ላግዝ አንዱ ፈረንጅ ምን አለ ፈልጌ አይደለም የተፈጠርኩት ስለዚህ እዚህ ምድር ላይ ምንም አይነት ነገሮች ሊያስጨንቁኝ አይገባም አልሰራም ቁጭ ብዬ ነው ሙሉ አለ እውነቱን ነው እኔም የሱን ስትራቴጂ እከተላለሁ አልሰራም ፈልጌ አይደለም የተፈጠርኩት ቁጭ ብዬ ነው የምበላው ምን እንደሚመጣ አረ ቁጭ ብሎ መብላት አማረሽ ከነሽ ቤቱን አስተካክል ምናባት ማዘሮች እኮ ቤት ውስጥ ማለት እንልመድ በያ ምን አባሽ ማን ቤት ውስጥ ቁጭ ብለሽ ነው እምትበይው የኔ ፍቅር ውሃውን በብርጭቆ ልስጥህ ወይስ በሃይላንድ የምን ሃይላንድ
አተ ምንድነው ሰው ሰፈር መተህ የምንነጥረው? ሰው ሰፈር መተህ የምንነጥረው ምንድነው? ስቶሪ ዜዳ አተሪ ማንዱን ታውቃለህ? ማን? እኔ እኮ መከላከያ ነኝ። ምን ሆነን በዚህ ቁመት መከላከያ የወሊድ ነው? የሚስቴክ እንደ ላይ አስቀብሬ አላስፈላጊ እርግዝና እንድትከላከል እንዳላረጋ አንተ ፖዚቲቭ ፊል አቋም ይገጆን ሂድ አባት ሂድ። ምንም አያስፈልግም። በእኔ ደግሞ አያምርም አዱዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚል። ከባድ ነው። ይህንን ቪዲዮ ማየት ከባድ ነው። በጣም አሞታል። ሰፋ አድርጌ ነገ ቪዲዮ ሰራላችኋለሁ። ዩቲዩብ ላይ ጠብቁኝ። አይ ቃሉ የስራ አንስት ህዝቡን ይኸው ጨርቅ በጨርቅ አድርገህ ጨረስካቸው። ይነዋት በጣም ነው የናፈቀች። እኔ ውጭ ሀገር እሷ እዚህ ብንሆንም በፍቅር 5 ዓመት ቆይተናል። ግን ያው ስለምትናፍቀኝ ቶሎ ቶሎ ነው የሚመጣው። ደስ ይላል በጣም። የሚያስቀና የፍቅር ህይወት አለህ? አዎ ፈጣሪ ይመስገን። እኔም ብዙ ዋጋ ከፍዬባታለሁ። ጥሩ ቤት ውስጥ ነው የማኖራት። ትምህርቷን አስተምሬያታለሁ። ቤተሰቦቿን አግዛለሁ። ግን በጣም ስለማፈቅራት ደስ እያለኝ ነው የማደርገው። በትልቁ ተደግሶ ነው የሚጠብቅህ? ኖ እንደምመጣ አልነገርኳትም። የቤቱ ቁልፍ ስላለኝ ገብቼ ሰርፕራይዝ ላደርጋት ነው ያሰብኩት። ዳትስ ዋይ ሻንጣዎቹን ፋሚሊ ጋር ያስወረድኩት። ሄይ ብሮ፣ አሚግዳላ እባላለሁ። በስሜት እንድትወሰን የማደርግ የአእምሮ ክፍል ነኝ። ምን ትጠብቃለህ? ሽጉጥህን አውጣና ድፋቸው እንጂ። ፕሪፍሮንታል ኮርቴክስ እባላለሁ። ስሜትን የመቆጣጠር ኃላፊነት የተሰጠኝ የአእምሮ ክፍል ነኝ። ሽጉጥህን መተኮስ አይደለም ጨርሶ እንዳታወጣው። አስተምራት፣ ቤት ተከራይተህ እያኖርካት ቤተሰቦቿን እየረዳ ያላት ራስ አልጋ ላይ ብትሞት ይሻላል። እስር ቤት ውስጥ ያሉ ሰዎችን ሂድና ጠይቃቸው። ሁሉም ያችን 1 ደቂቃ በትዕግስት ባሳልፍ ኖሮ 20 እና 30 ዓመት ባልማቀቅኩ ነበር ነው የሚሉ። 5 ዓመትህን፣ ክብርህን፣ ገንዘብህን የነጠቀችን ሴት ዝም ልትላት? ቢያንስ እሱን ተወሽ፣ እሷን ግን ድፋት። እያት እስኪ እንዴት ደም እንደምታፈላ። አባቴ የሞተ ሰው ገድለህ ልትታሰር ነው እንዴ? ኦልሬዲ እኮ ሞታለች። እሷ ሌላ መርጣለች። አንተ ምን የመሰለችዋን ምረጥና ህይወትህን ኑር። ድጋሜ የማታገኘውን ህይወት ለዘላለም ልታበላሽ ነው? በላት ቀልድ። ሽጉጥን ሳታወጣ አርፈው ውጣ። አይ ጭንቅላት። የእናንተን አላውቅም። እናንተ ብትሆኑ ምንድነው የምትመርጡት? ወንዶች ብቻ መልስ፣ ሴቶችን መሳተፍ ትችላላችሁ። ኮሜንት አድርጉ። እኔ እኮ አይደለም እንትናችሁ እኮ በጣም ደስ ይለኛል፣ ግን የምትጨርሱት ንብረትስ ጀበናው፣ ሲኒው ምንድነው የሚሆነው? እሺ ባጀቱ ከማን ነው? እኔ እኮ ተሰቃየሁ እኮ። የእናንተ ቪዲዮ በመጣልኝ ቁጥር እሳቀቃለሁ። ወይ ብር ልላክላችሁ እንዴ?